መቼ ነው የትግራይ እናት እንባ የሚበቃ የሚቆም? መቼ ነው ወጣት በአገሩ ላይ ተቀምጦ ተምሮ ሰርቶ አድጎ አገር እንዲረከብ የምታረጉት? እስከ መቼ ነው እናቶች አፈር ላይ የሚንከባለሉት በእናንተ? እሺ የሚችለው አዲስ አበባ መጣ። አዲስ አበባም ተመቻችቶለት አይደለም የሚኖረው። የስንት ሰው ፊት እየገረፉ ይኖራል ወጣቱ። የሚችለው የማይችለው ቀረ ሀገሩ። ረስቲ ተዋቸው በቃ። እንደገና ወጣት ሞቶ ማልቀስ አንፈልግም። በቃኛ ለእናንተ በመቻቸት ለእናንተ ኑሮ መድላት ብሎ ወጣት ደሙን አይከፍልም ከአሁን በኋላ። እንጃኒ ምን እንደምናገር ሁላ አላቅም። እውነት ለመናገር በቃ እናቶችን ባየሁኝ እንዴ ለምንድን ነው የማትስማሙት? የእናንተን የጠነዛችሁ ሽማግሌዎች ስልጣን ለማስቀጠል ህይወቱን ይጣይ ሁሉ ወጣት እናት ታምባ እዚህ ጋር በኑሮ ውድነት ስንት ነገር የሚሆን ህዝብ አለ። እንደገና በጦርነት እኔ መናገር አልችልም። እውነት ለመናገር ግን እውነት የዛ ህዝብ ስቃይ ማብቂያው ይናፍቃል። ህመማቸው ያመኛል። እኔ ትግራይን አንድ ቀን አላውቃት፣ ግን ምን ያህል ደግ ህዝብ እንደሆነ ቃለው ሲነገር እና አይገባውም ለዛ ህዝብ ብዙ ወጣት ገበረ። እናቶች እስከ መቼ እንደዚህ ይሆኑ? እስከ መቼ ተስፋቸውን ይዱ? ወጣት ተምሮ የማያድግባት ሀገር፣ ልጆች የማይቦርቁባት ሀገር፣ በየጊዜው ጦርነት፣ በየጊዜው ችግር በእናንተ የተነሳ እናት የትግራይ እናት መሆን በጣም ከባድ ነው። በዚህ እናትነትን የሚያቀያቋ በሰዓት እጅግ በጣም ብዙ መረጃዎች የተላኩልን ይገኛሉ። በትግራይ ክልል የሚገኙ እናቶቻችን እያለቀሱ ነው። ወጣቶች መንቀሳቀስ አልቻልንም፣ ተደብቀን ያለነው። ምክንያቱም ደግሞ በመቀሌና እንዲሁም በአካባቢዋ በሚገኙ ትላልቅ ከተሞች ላይ ከባድ የሆነ በግዳጅ ላይ የተመሰረተ ወታደራዊ አፈሳ እየተደረገ ነው። በምትመለከቱ መልኩ ወጣቶቹም ካሉበት ቦታ እየተፈለጉ በዚህ መልኩ በአውቶቡስ እየተጫኑ እየተወሰዱ ነው። ለኔም እንደምትመለከቱ የተለያዩ ቪዲዮዎች እንደዚህ ወጣቶች እየላኩልን ነው። በጣም ሰቆቃ ውስጥ ያለነው፣ ፍራቻ ውስጥ ያለነው፣ ተደብቀን ያለነው፣ በግዴታ ወደማንፈልገው ጦርነት እንድንገባ እየታፈስን ነው ብለዋል። በትግራይ ክልል ውስጥ የሚገኙ እናቶችን በዚህ መልኩ ሀዘናቸውን በአስፋልት ላይ ሆነው እያለቀሱ እየገለጹ ይገኛሉ። ድረሱልን እያሉ ነው። የቀሩትን ልጆቻችን ሳንፈልግ ወደ ጦርነት እየወሰዱ ሊፈጁብን ነው፣ ድረሱልን እያሉ ነው። በሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያኖች በሙሉ ድምጽ ሁኑን። የዓለም አቀፉ ማህበረሰብ ይህንን ችግራችንን ይስማ። እኛ ጦርነት አንፈልግም፣ ልጆቻችን እየተወሰዱብን ነው በግዴታ። አፈሳውም ከዚህ ቀደም የሚደረገው በሌሊት በምሽት ነበር። በአሁኑ ሰዓት ግን በጠራራ ፀሐይ ልጆቻችን እየተወሰዱብን ነው። ባካችሁ ድምጽ ሁኑን፣ ባካችሁ ይህ ነገር ይብቃል። ልጆቻችንን ማጣት አንፈልግም። የክልሉ መንግስት ይህንን ተግባር እያደረገ ነው በአስገዳጅ ሁኔታ። ባካችሁ ድረሱልን ኢትዮጵያኖች፣ የዓለም ህዝብ ሁሉ ይስማ፣ ዓለም ሁሉ ይወቅልን። አፈሳው እጅግ በጣም ተጠናክሮ ቀጥሏል ሲሉ እንግዲህ በትግራይ የሚገኙ ወንድምናቶቻችን እናትና አባቶቻችን በዚህ መልኩ ብዛት ያላቸውን ወጣቶች አብሶ በሚሄደው
አውቶቡስ ላይ በድንጋይ ሁሉ እየወረወሩ ተቃውሞቻቸውን እየገለጹ ይገኛሉ። በአሁኑ ሰዓት እባካችሁ ኢትዮጵያኖች ሁሉ ድረሱልን፣ ወጣቶቻችን ሊሞቱብን ነው፣ ልጆቻችን ሊሞቱብን ነው፣ ያለ ልጅ ልንቀር ነው። እጅግ በጣም ብዛት ያላቸው መረጃዎችና ቪዲዮዎች ነው እየተላኩልን ያለው። እባካችሁ እንስማቸውና ድምጣቸው፣ ሰላምን እንምረጥ። ይህንንም ቪዲዮ ለሚመለከተው አካል ሼር በማድረግ ለውጥ እንዲመጣ እናርግ፣ እባካችሁ ድረሱልን እያሉ ነው በትግራይ ክልል ውስጥ የሚገኙ እናትና አባቶቻችን፣ ወንድሞቻችን፣ እህቶቻችን። ይህ ነው እንግዲህ በአሁኑ ሰዓት በትግራይ ክልል ያለው ሁኔታ። የትግራይ እናቶች የድረሱልን ጥሪ እያሰሙ ይገኛል። ይህንን ቪዲዮ የሚመለከተው አካል እንዲያይላቸው ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 26 የምታዩት ተንቀሳቃሽ ምስል በመቀሌ ከተማ የተፈጸመ ሲሆን በምታዩት መልኩ በርካታ የመቀሌ እናቶች በግዳጅ የተወሰዱባቸውን ልጆች ለማስጣል ድንጋይ ተሸክመው ልጆቻቸው ወዳሉበት ባስ እየተከተሉ ቢወረውሩም ልጆቻቸውን ግን ማስጣል አልቻሉም። የመቀሌ እናቶች የሚመለከታቸው አካላት ልጆቻችንን እንዲያስመልሱልን እባካችሁ ድምጽ ሁኑን እያሉ ይገኛሉ። ሁላችሁም ይህንን ቪዲዮ ሼር በማድረግ ለትግራይ እናቶች ድምጽ እንሁናቸው። ሰላም ሰላም፣ እባካችሁ ትግራይን ድረሱላት። በተቻላችሁ መጠን ትግራይን ድረሱላት። በጣም አሳዛኝ ነገር ነው ይሄ ነገር። የፈለገ የቲፒኤልኤፍ የፈለገ የህወሓት አባልና ካድሬ ቢሆን የፈለገ የጭካኔ ጫፍ ቢኖር እንደዚህ አይነት ነገር መደረግ የለበት። አንዳንድ ጊዜ ይሄ ትግራይ ውስጥ እየተደረገ ያለው አስገድዶ ወደ ጦርነትና ወደ ሌላ ቦታ መውሰድ ይሄ ነገር ከትግራይ ብቻ አይመስለኝም። በጣም አስቀያሚ የሆነው የሻዕቢያ ድርጊትም ነው የሚመስለው። ጭምብል አድርገው ፊታቸው ተሸፍነው በአደባባይ እናቶች እያለቀሱ ህፃናት እያለቀሱ ልጆቻቸው፣ ወንድሞቻቸው፣ አባቶቻቸው እየወሰዱባቸው ነው። ይሄን ነገር ከዚህ በላይ ማየት አይገባንም። ፕሊስ የኢትዮጵያ ህዝብ አጠቃላይ ለዚህ ነገር ድምጽ መስጠት አለበት። ይሄንን ነገር ወደ ሱዳን እየተሸጡ ወታደሮችም እንደቃ እየተሸጡ ነው። በጣም አስቀያሚ የሆነ ነገር ነው እየመጣ ያለው። እባካችሁ ድምጽ ሁኑ፣ አብረን ድምጽ ነው። ይሄን ነገር እኔ 15 እና ምናልባት ከዛም በላይ የሥርዓት ለውጥ ኢትዮጵያ ውስጥ እንዲመጣ 15 ዓመት የቻልኩትን እየጻፍኩ ነበር። ነገር ግን እንደዚህ አይነት አስቀያሚ የሆነ ሁኔታው ውስጥ እንገባለን ብዬ ግን ጭራሽ አስቤ አላውቅም። በጣም ነው የሚያሳዝነው። ፕሊስ እንተባበር። ፕሊስ ይሄ አስቀያሚ ቡድን ከአገራችን ፈልቅቀን አንድ ድምጽ ሆነን እናስወግደው። አመሰግናለሁ። በጣም ያሳዝናል። በጣም የድረሱልን ጥሪ ለፌደራል መንግስት፣ ለዓለም አቀፍ ሰብአዊ መብት ተቋማትና ለሚመለከተው ሁሉ በተለይ ለፌደራል መንግስት ይህ ቪዲዮ የሚመለከተው ሁሉ ጋር እንዲደርስ ሼር አድርጉልኝ እባካችሁ። ይህ የምታዩት ምስል ዛሬ ጧት መቀለ የተፈጠረ ነገር ነው። በግድ የታፈሱባቸው ልጆቻቸውን ለማስጣል እናቶች፣ የመቀለ እናቶች አውቶቡስ ላይ ድንጋይ ሲወረውሩ የሚያሳይ ምስል ነው። እዩልኝ። እናቶች
በእንደዚህ አይነት መልኩ አቅመቢስ ሆኖ በግድ የተወሰዱባቸውን ልጆቻቸውን ለማስጣል ሲሉ መኪና ላይ ድንጋይ ሲወረውሩ የትም ቦታ የትም አይተን አናቅም። የኢትዮጵያ ምድር ይህ ለመጀመሪያ ጊዜ ትግራይ ውስጥ እየተፈጠረ ያለ ነገር ነው። እናቶች ከአቅማቸው በላይ ሆኖባቸው በግድ ልጆቻቸው እየተወሰዱ ወደማይታወቅ ቦታ እንዲሄዱ እየተደረገ ነውና የፌዴራል መንግስት፣ ዓለም አቀፍ ተቋማት፣ ይህ የሚመለከታችሁ ሁሉ ፈጥናችሁ የትግራይ ህዝብ እንድደርሱለት እንጠይቃለን። ከዚህ በኋላ ትንሽ ጊዜ የሚሰጠው ከሆነ ይህ ኃይል የትግራይን ወጣት ጠቅልሎ የማጥፋት እድሉ እጅግ በጣም ሰፊ ነው። ስለዚህ እባካችሁ የፌዴራል መንግስትና የሚመለከታቸው አካላት በሙሉ ለትግራይ ወጣት እንድደርሱለት እንማጸናቸዋለን። እባካችሁ ድረሱልን። ሰላም ለትግራይ ህዝብ።